ሴቶች አይችሉትም ጋይስ። ለጉንፋን ፍቱን መድኃኒት እና በልታ ፌንት በላች። ሰላም ዩቲዩብ እንግዲህ እንዴት ናችሁ? የአማኒ ፋሚሊዎች እንዴት ናችሁ? አማን ነው። ተመልሰን መተናል እንግዲህ ባበደና ቤንግ በሆነ ቪዲዮ ዛሬ እንግዲህ ጋይስ 3 ታይምስ ስፓይሲ ብልዶግ ነው ምናምን የሚባለውን እንካስ ያዘው ሳይክል የሚባለውን ኢንዶሚ ልንሞክር እዚህ አትላስ ተገኝተናል። እንግዲህ ያለውን ነገር ሙሉን እየሰራሁኝ ምናምን አሳያችኋለሁ። ሰርተን ስንበላ ምናምን ራሳችሁ ነው የምታስተናግዱት፣ ራሳችሁ ሰርታችሁ ነው የምትበሉት። ሶ አሁን ምንም ዴሊቨሪ አንድም አልሰራንም። ይኸው እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። እዚህ ጋር ለመቅመስ ያሰብነውን ኑድል እናነሳለን። 3 ታይምስ ስፓይሲ ነው። ቮይስ ኦቨር ያደረኩላችሁ ብዙ ድምጼ ስለማይሰማ ነው። ሶ አንስተን እዚህ ጋር ለመስራት የሚያስፈልጉንን ውሃዎችን እንጥዳለን። ውሃ ከጣድን በኋላ የምግቡን መስሪያ ሳህን እናዘጋጅና ውሃችን ፈልቷል። ውሃችንን መጨመር ስላለብን እንጨምርና ውሃችንን ከጨመርን በኋላ ኑድሉን አውጥተን ውሃ ውስጥ እንከተዋለን። የሙቅ ውሃ ነው ውሃው። ሙቅ ውሃው ላይ ትንሽ ውሃ ስላነሰን እንጨምርበታለን ውሃ። ከዛም በኋላ ያው እንዲበስል መክደን አለብን ምናምን እያለኝ ነበረ። ዋናዎቹ ስፓይሲ እነዚህ ናቸው። ስፓይሲ እና ቅመሙ እነዚህ ናቸው። ቮይስ ኦቨር አድርጌላችሁ ነው ጋይስ። ሆስት በደንብ እንከተውና እንከድነዋለን። እስኪበስል ድረስ ቁጭ ብለን እንጠብቃለን። ደርሷል ተባልን። ደርሷል ካለን በኋላ ውሃውን ማጥለል አለብን። ውሃውን እናጥልና ውሃውን ለብቻ አድርገን ኑድሉን ብቻ ነው የምንበለው። ከዛ ስፓይሲዎቹን እዚህ ውስጥ ነው የምንጨምረው። ስለዚህ ስፓይሲዋ ይቺ ናት፣ ዋነኛዋ ስፓይሲ ይቺን እንጨምራታለን። በጣም ቀይ ነው ጋይስ። እየፈራሁት ነው ገና ሳልበለው ራሱ ወይኔ ጉዴ እያልኩኝ ነው። እናደባልቀውና በደንብ ካደባለቅን በኋላ ራሳችን ስለምናስተናግድ ማንኪያችንን እናነሳና እንቀመጣለን። ያው ሰው አለ ግን ራሳችን በራሳችን ነው ማስተናገድ ያለብን ጋይስ። ቾፕስቲክ የሚባል በዚህ አበላል አልችልበትም ማለት ነው። ግን እስኪ እንሞክረዋለን። በዚህም በልተን ወይኔ በላቸው ተመስገን ነው። ጋይስ እንዴት ልነግራችሁ አልችልም። በስማም ንፍጥ በንፍጥ ሆንኩኝ። ማውራቱ ሁሉ አልቻልኩኝም። ለዛ ነው ጋይስ ቮይስ ኦቨር ማድረግላችሁ። በስማም ተቃጠልኩኝ ነው የምላችሁ። ይሄንማ መሞከር አለባችሁ። እኔ ለኤክስፒሪያንስ ብዬ ነው እንጂ በስማም በጣም ነው የተቃጠልኩት። ፋንቴን ራሱ እየጠጣው ሊተውኝ አልቻለም ጋይስ። በጣም ነው ያቃጠለኝ። ልቤ ጋር በቃ ተሰማኙላ ነው የምላችሁ ጋይስ። ምግቡ ሲወርድ ብቻ ጋይስ ልነግራችሁ አልችልም። በጣም ነው የሚያቃጥለው። በጣም ከሚባለው በላይ መሞከር አለባችሁ ጋይስ። አረ ቃጠሎን አልቻልኩም። እስቲ ንፋስ ትንሽ ምላስ ይላስመጣው እና እስቲ ንፋስ ምታው ምላስ ነው። አረ ጋይስ አልቻልኩም። በስማም ተቃጠልኩ። አይኔ በቃ ቀልቶ በስማም ሊወጣ ነው የደረሰው ጋይስ። በኮዲን ምናምን እያመመኝ ነው በቃጠሎ ምክንያቱ። ወንድ ልጅ ነው። አረ ቆፍጠን እንበል እያልኩኝ ለራሴ ሲኑ ማጽናናት ጀመርኩ። ወይኔ በላቸው ቻናል ጋይስ ትንሽ ጋይስ ትንሽ ዛቺ ተቃጠልኩ እኮ እዚህ ጋር አቆማት። ቀይ ሆነ
ምላሴንም ከንፈሬን የሚያቃጥለኝ ሞክር። አንድ ጉርሻሽን ሞክሪና ያቃጥላል። ጋይስ ካሜራ በደንብ ጠቅላላ ድረስ ከፈለግም በቾፕስቲክ አሁን እንግዲህ ትነጃለሽ ደግሞ እንጂ ማን ተቃጥሎ ማን ይቀራል? ገና አንድ ድገሚ ና ሶስተኛ ድገሚ ሶስተኛ ጠቅለል አድርገሽ ትደግማለሽ። ሶስተኛ ተቃጥሎ ማን ይቀራል? ተች ካሜራ ማለት ተቃጥሎ ይገባል። እኔ ሶስተኛ ልጅ ነው የሚመስለው። ለምንም ብዬ ገስ ለመጨረስ የሞከርኩ ለጉንፋን ፍቱን መድኃኒት ጉንፋን ከያዘ በአንድ ነቅሎ ነው የሚወጣው። ነፍጥ ማለት ነው። ከፋንታው ጋር አለ ነው ታሪክ ሰው እንዴ ወንድ ልጅ እኮ ነው። ቆፍጠን ማለት አለ። ቆፍጠን ማለት አለ።
እና በልታ ፌን ተበላች። ይሄ ስሪ ታይምስ የሚለው ትልቁ ደግሞ አስቡ። ፀራችንን እናድርግና ከንፈራችንን ቀይና እንጣምጣ ጋይስ ያራ እሺ ይመችሻል። እንጣምጣ ምናምን ጋይስ በግልሳቸው ጋይስ ከንፈሬ ናችሁ ታጌት ማርያም በጣም ቀጥታ ፌን ሰምታችኋል ጋይስ። ፌን የበላ ሰው ማዳል ሴት የማይችሉም በረረ ና እንጂ ራሴን አሞኝ እኔ በቃ ዞሮብኝ ነበር እኮ ሴትም የበላች ነበረች እና ጋይስ ፌን ተበላች። የገቡ ነው ጋይስ ለመቃጠል። ተቃጥላችሁ ትወጣላችሁ። ሴቶች ወንዶች ምናምን ሆነው አሁን እኮ የሚቀውጡ ልጅነታቸው ይበልኩ እንደዚህ እንትን ብለው ተንጠባረው ይገቡና በኋላ አጉል እንደሚበላ ሰው እኮ በቃ ደረታቸውን ነፍተው ምናምን ይገቡና እንካመቆለፈን ሰ እንደዚህ ደረታቸውን ነፍተው ምናምን ይገቡና በኋላ ለመቃጠል ገቡ ጋይስ። ወደ 5 ልጆች ምናምን ወንዶችና ሴቶች አይችሉትም ጋይስ። ከባድ ነው። የነዶ ወርደዋል የቸሩን ቦታ ፍሬን ተጠቀምካ። ያለ ፍሬን ነው መውረድ የነበረብህ። ዳውን እሺ፣ በዚህ በኩል ከዛ እዚህ ጋር ትሞቻለሽ። እዚህ ጋር ትከሰከሽና ትሞቻለሽ። ና እንጂ ልንነዳ ነው። በእግር እንሂድ እንጂ መጨረስ አልቻልኩም። አይታችኋል። ካሜራማን ሞክር ብዬ እሱን ማስሞክር ከሱ ጋር እንጂ ጨረስኩት። ብሬን አውጥቼ ዋጋውም ያን ያለ ኤክስፔንሲቭ የሚባል አይደለም። አሪፍ ነው። ለኤክስፒሪየንስ አሪፍ ነው። በቃ እንደዚህ አይነት ነገር መሞከር፣ አዳዲስ ነገር ሲመጣ መሞከር አለባችሁ። ገብታችኋል። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ድረስ እስክንገናኝ ድረስ ጋይስ ላይክ፣ ሼር፣ ሰብስክራይብ ጋይስ። በጸዴ ቪዲዮ እስከምንከሰት ድረስ ሰብስክራይብ እያደረጋችሁ ጠብቁ። አማኒ ፋሚሊ ወዳችኋለሁ። ቦርሳችንን ይዘናል። አሁን ቀጥታ ወደ ወርክ ነው ጋይስ። ሳይክላችንን ይዘን ተቃጥለን ደግሞ በፀሐይ እንቃጠላለን።